ኢትዮጵያ አዲስ ፓስፖርት ቀየረች። ብዙዎቻችሁም ይህንን ዜና ሰምታችሁታል ብዬ ተስፋ አደርጋለሁ። ከዚህ በኋላ የኢትዮጵያ ፓስፖርት በከለርም ሆነ ውስጡ በያዛቸው ነገሮች የሚለይ አዲስ የሆነ ፓስፖርት አናውንስ አድርጋለች ማለት ነው። ስለዚህ የኢትዮጵያ ፓስፖርት ተቀይሯል። በዛሬ ቪዲዮ ይህንን ፓስፖርት ለማግኘት ማን ነው ብቁ የሆነው፣ እንዲሁም ደግሞ ምን ነገሮችንስ ማሟላት አለበት፣ እንዲሁም ክፍያውስ ምን ያህል ይሆናል የሚለውን አጠቃላይ ኢንፎርሜሽን የምናይ ይሆናል። ወደ ቪዲዮ እንግባ። ኦኬ ጋይስ ተመልሼ መጥቻለሁ። መግቢያ ላይ ለመናገር እንደሞከርኩት ኢትዮጵያ ፓስፖርት ቀይራለች። ኢትዮጵያ አዲስ የቀየረችው ፓስፖርት በውስጡ ምን ነገሮች ይዟል፣ እንዲሁም ደግሞ ለምን ተቀየረ፣ ይህንን ፓስፖርት ስለማግኘት ስንት ብር ያስከፍላል፣ ኦር ደግሞ ምን ያህል ገንዘብ እስከፍለን ነው ይህንን ፓስፖርት ማግኘት የምንችለው የሚለውን አጠቃላይ ኢንፎርሜሽን የምናይ ይሆናል ማለት ነው። የዚህን የዌብሳይቱን ሊንክ ማለትም ኢንፎርሜሽን እያነበብኩኝ የምነግራችሁን የዌብሳይት ሊንክ ኮሜንት ላይ ማስቀምጥላችሁ ይሆናል። የዚህን ሊንክ የምትፈልጉ ሰዎች ኮሜንት ላይ ጠይቁኝ፣ ምልክላችሁ ይሆናል ማለት ነው። የላኩላችሁ ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱ በዚህ መልኩ ይከፍትላችኋል። በዚህ መልኩ ዌብሳይቱ ሲከፍትላችሁ እዚህ ጋር እንደምትመለከቱት መጀመሪያ ላይ ማለት ነው ኢትዮጵያ ኒው ባዮሜትሪክስ ፓስፖርት ኤንድ ዲጂታል ቪዛ ሲስተም ይላል። ያ ማለት ፓስፖርቱን ብቻ ሳይሆን የቀየሩት ወደ ኢትዮጵያ የውጭ ዜጎች ሲገቡ የሚገዙትንም የቪዛ አይነትም ጭምር ነው የቀየሩት ወደ ዲጂታል ማለት ነው። እዚህ ጋር እንደምትመለከቱት ለምን አዲሱ ፓስፖርት ለመቀየር አስፈለገው ወይም ደግሞ በውስጡ የያዛቸው አዳዲስ ፊቸሮችስ ምንድናቸው የሚሉትን በምናይበት ሰዓት እዚህ ጋር ሴኩሪቲን ኢንሃንስ እንደሚያደርግ ማለትም ይህ ፓስፖርት በውስጡ አድቫንስድ የሆኑ ፊቸሮችን እንደያዘ፣ ለምሳሌ በውስጡ ማይክሮቺፕሶችን እንዲሁም ባዮሜትሪክስ ዳታ እንዲሁም ደግሞ ሌላ ቦታ መመረት የማይችልና አንአውቶራይዝድ የሆነ ዩዝን የሚያስቀር የሴኩሪቲ ሲስተም እንዳለው ገልጸዋል ማለት ነው። ሁለተኛ ደግሞ የገለጹት ነገር የካልቸራል ኢለመንቶችን ማለትም ካልቸራል ዲዛይን ኢለመንትን በውስጡ አለው ማለት ነው። ለምሳሌ የአክሱም፣ የጎንደር እንዲሁም ደግሞ የመሳሰሉት የጀጎል ግንብ ምናምን የሚባሉትን ካልቸራል የሆኑ ኤሌመንቶችን በውስጡ ለማካተት ተሞክሯል ማለት ነው። እንዲሁም ደግሞ ይህ ፓስፖርት የሚያገለግለው እንደ በፊቱ በየ5 ዓመቱ የሚታደስ ሳይሆን እድሜያቸው ከ25 ዓመት በላይ ለሆኑ ዜጎች ማለት ነው፣ ኢትዮጵያን ማለት ነው፣ ለነሱ የሚያገለግለው ለ10 ዓመት ያክል ይሆናል ማለት ነው። ወይም ደግሞ ድጋሚ ማደስ የሚጠበቅባቸው እድሜያቸው ከ25 ዓመት በላይ የሆኑ ሰዎች በ10 ዓመት አንዴ ይሆናል ማለት ነው። ስለዚህ የተጨመሩት አዳዲሶቹ ፊቸሮች እነዚህ ናቸው ማለት ነው። ያን ያህል ብዙ አይደሉም። ነገር ግን እንዳሉት ከሴኩሪቲ አንጻር እንዲሁም ደግሞ የካልቸራል ኤሌመንትን ከማሳየት አንጻር እንዲሁም ደግሞ ቶሎ አፕዴት የማድረግን ማለትም ሪኒው የማድረግ የማደስን ሂደትም ያስቀራል ካሉበት አንጻር በጣም አሪፍ የሚባል የፓስፖርት አይነት ይሆናል ማለት ነው። እንዲሁም ደግሞ አፕሊኬሽን ፕሮሰሱ የሚሆነው በኦንላይን ነው ማለት ነው። ወይም ደግሞ ይህንን ፓስፖርት ማግኘት የሚቻለው ልክ ሲጀመር ማለት ነው በኦንላይን ነው የሚሆነው። በኦፊሻል የኢትዮጵያ ፓስፖርት ሰርቪስ ዌብሳይት በኩል አፕላይ አድርጋችሁ ብቻ ነው ማግኘት የምትችሉት ማለት ነው። እንዲሁም ደግሞ እስከዚህ ሰዓት ድረስ ምንም አይነት ለአዲሱ ፓስፖርት እንደዚህ ብር ያስከፍላል ኦር ደግሞ የገንዘብ ጭማሪ አድርገናል የሚል ዜና አላወጡም ማለት ነው። ስለዚህ በዚህ ሰዓት ልክ እንደ ድሮ ፓስፖርት ማለትም ከዚህ በፊት ሁላችንም እንዳለን ፓስፖርት አይነት በ5000 ብር አዲሱን ማውጣት ትችላላችሁ። ለአስቸኳይ ሲሆን ደግሞ 25000 ብር እንዲሁም ደግሞ ያሉትን ቀጣይ ፕሮሰሶች ማለትም እስከዛሬ የነበሩትን የገንዘብ የክፍያ ሂደቶች ራሱን ይዞ የሚቀጥል ይሆናል ማለት ነው። ሌላኛው አናውንስ ያደረጉት ነገር ከፓስፖርቱ በተጨማሪ ደግሞ የቪዛው ሂደት ይሆናል ማለት ነው። ከዚህ በፊት የነበረው ቪዛ በወረቀት የሚሰጥ ማለትም የድሮን አይነት አሰራር የያዘ ሲሆን አሁን ደግሞ በዲጂታል ሲስተም እንደቀየሩት ማለትም ዲጂታል ቪዛ ወደሚባለው ሲስተም እንደተቀየረ ይገልጸዋል ማለት ነው። ይህን ቪዛ ማግኘት የሚችሉት ኢትዮጵያን ዜጋ የሆኑ ሰዎች ሳይሆኑ ሌላ የኢትዮጵያ ዜግነት የሌላቸው የውጭ ዜጎች ወደ ኢትዮጵያ በሚገቡበት ሰዓት የሚሰጣቸው የቪዛ አይነት ወደ ዲጂታል ቪዛ ሲስተም ተቀይሯል ማለት ነው። ወይም ደግሞ ዲጂታል ቪዛ ይሆናል ማለት ነው የሚይዙት ማለት ነው። ስለዚህ የኢትዮጵያ ፓስፖርት በዚህ መልኩ እንደተቀየረ ወይም ደግሞ የተቀየረበት ሪዝን ይሄንን እንደሚመስል ማየት ትችላላችሁ ማለት ነው። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንደሆነ ተስፋ አድርጋለሁ። እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው የምሰራው። ስለዚህ እንደዚህ አይነት መረጃ ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ይህንን ቪዲዮ ከተመቻችሁ ሁላችሁም ላይክ ማድረጋችሁን እንዳትረሱ። የእናንተ አንድ ላይክ ለኔ ብዙ ሺህ ሞራል ስለሚሆነኝ እንደዚህ አይነት አሪፍ ቪዲዮዎች ስለምሰራላችሁ ማለት ነው። የኢትዮጵያን ፓስፖርት በራሳችሁ ማውጣት ለምትፈልጉ ማለትም ፕሮሰሱ ምን ይመስላል እንዲሁም ደግሞ እንዴት ነው ፓስፖርቱን በራሴ ማውጣት የምችለው የሚለውን ኢንፎርሜሽን ማግኘት የምትፈልጉ ሰዎች ይህንን ቪዲዮ እዩት።